ክቡራትና ክቡራት እንግዶቻችን ዛሬ የምንገኘው በዋሽንግተን ዲሲ አካባቢ የአርቲስት ነጻነት ወርቅነህ በማረፉ የተሰማንን ሀዘን ለመግለጽ በዚህ በዋሽንግተን ዲሲና አካባቢ የሚገኝ አርቲስቶችና የሙያው አድናቂዎቹ ተሰብስበው የሻማ ማብራትና የጸሎት ፕሮግራም አዘጋጅተዋል። እሱም ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ። ወርቅነህ እባላለሁ። ተዋናይ ነኝ፣ ጽፋለሁ፣ አስታርቃለሁ። 4 ወንድሞችና 1 እህት አለች። በጣም የሚገርመው ነጻነት ብዙ ሰው የማያውቀው ማህበራዊ ኑሮ በጣም ከፍተኛ፣ በጣም ማደራጀት የሚችል በተለይም በአንድ አጋጣሚ የደረጀ ሰርግ ላይ ኮሚቴ ሆነን አብረን እንሰራ ነበርና በዛ ኮሚቴ ውስጥ ያለነውን ሰዎች በጠቅላላ ወደ ማህበር እንድንቀይረው ተደርጎ በኦርቶዶክስ ሃይማኖታችን እምነት መሰረት ሁል ጊዜ በወር በገባ በ5 ያቦ ዕለት በየወሩ እንሰበሰብ ነበር። ነጻነት የሌለበት ማህበር ምን እንደሆነ አስቡት። ሁል ጊዜ የምንናፍቀው ያንን ቀን ነጻነት ጋራ መገናኘት፣ አብረን መጫወት፣ ያንን ቀን የምናከብርበት ነበርና በሱ ምክንያት የተሰበሰብን ማህበርተኞች አለን። እንደ አጋጣሚ ሆኖ እኔ ጉዳይ መጥቼ እዚህ በቀብሩ ስነ ስርዓት ላይ ባልሆነ ሀዘኔ በጣም ከፍተኛ ነበር። በጣም ከልብ ነው ያዘንኩት። ታውቁታላችሁ፣ በዚህ ሀገር ጮሁ የማይለቀስበት ከጓደኞቼ ጋርም ሳልሆን እዚሁ እንኩኝ። እንደ አጋጣሚ ይሄ ደግሞ መርሃ ግብር ደግሞ እዚህ ባላችሁት ደጋግ ሰዎች፣ መልካም ሰዎች ተዘጋጅቶ በመገኘቴ ነጻነት ስለታሰበ ደስ ብሎኛል። ቤተሰቦቹን፣ ልጆቹን እግዚአብሔር ያጽናቸው። ነጻነት ጥልቅ እውቀት ያለው በሁሉ ዘርፍ መስራት የሚችል ያለ ጊዜ የተቀጨ ዳግም የማናገኘው ወጣት ኮሜዲያን፣ ቲያትር፣ የመድረክ መሪን ያጣ ነውና ከልብ ብዙ ኢትዮጵያውያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን፣ የሙያ ጓደኞቹን እንዲሁም በመላው ዓለም የሚገኙ አድናቂዎቹን በሙሉ እግዚአብሔር ያጽናቸው። ከልብ አዝኛለሁኝ። ይህንን መርሃ ግብር ያዘጋጃችሁትን ከልብ አመሰግናለሁ። እግዚአብሔር ነፍሱን በአጸደ ገነት ያኖርልን። My father, Netsanneth Warkana, was a good man, a devoted husband, and the best father I could have possibly asked for. ነጻነትን እኔ የማውቀው በግሌ ፍሬሽማን የሚባለውን ፊልም በመጀመሪያ ናኦም ነበረ በዚህ በአሜሪካ ያዞረው። በመቀጠል ግን ሰለሞን ሲያትል እሱ ሲያዞረው እኔ ብቻ ሳልሆን እዚህ ውስጥ ክበበውም አለ። እኔ ክበበውና ምንሸዋ ሆነን በዛ ዝግጅት ሜሪላንድ ላይ ተገናኝተን እንደውም ትልቅ የሰርተፍኬት ሁሉ ምሽት ነበረ። ኬክ መቁረስ ክበበው እዚሁ አለ እና በጣም ከልብ ያሳዝናል። ነጻነት እንደ ስሙ ነጻ ሰው ነበረ። በእውነት ከልብ ያሳዝናል። ግን በቃ ጓደኞቻችንን በተከታታይ ብዙ ማጣት መጣብንና እኛም እንደነዘዝን ከዚህ ሁሉ ነገር ይሰውረን፣ መልካም እንሁን፣ ሁላችንም ልቦናችንን ጥሩ ያርገው። እግዚአብሔር ነፍሱን በገነት ያኖርልን። መላው የኢትዮጵያ ሕዝብን፣ አድናቂዎችን፣ ቤተሰቦችን ሁሉ ያጽናናልን። ለዚህ ነው ሕይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደም ነው የምለው። ሞት እሳት ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ ሳይጨልምብን መተያየ። ያኔ እዛ ላይ ሲቀርብ he was not ready ለመመለስ ማረፍ የነበረበትና ራሱን መንከባከብ የነበረበት ጊዜ ነበረ። ግን መስራት ስላለበት ይመስለኛል ይሰራ የነበረው። ደብሮንና ተከፍተን ስላስረሳን ነጻነት ሲባል ሳቅና ጨዋታን እንድናስብና ለጥበቡ ዓለም
ለከፈልከው ዋጋ ሁሉ እናመሰግናለን፣ እንዘክራለን። ቀሪ ቤተሰቦችህና ልጆችህን ፈጣሪ ያሳድግልህ። እኛንም ያዘንነውን በጠቅላላ ኢትዮጵያዊ በሙሉ ፈጣሪ መጽናናትን ይስጥልን፣ ከዳግም ሐዘን ይጠብቅ። አገኘ፣ ሆነለት፣ ተሳካላት የሚል ዜማ ብቻ እንድንሰማ ይርዳል። በዓላት ቀናትን እየጠበቀ የምንወደውን ከሚነጥቀን የሞት ጥላ ጌታችን እናት እናታችን ቅድስት ድንግል ማርያም በኪዳኗ ተጠብቀ። ስለ ነጻነት ሁሉም ሰው በደንብ ብሎታል። እንግዲህ በደንብ ጠልቆ ለሚያውቀው ሰው ነጻነት በጣም የልብ ሰው ነው። ጥሩ ጓደኛ ነው። በጣም ሶስተኛው ጦርነት በምን እንደሚነሳ ሰማሽ? ለካ እናንተ ኖር አልሰማንም እንዳትሉ በኋላ ንፋስ እና ስስት ዞራል እና እኔ ልደፍ እግዚአብሔር ይስጥሽ። ረጋ በል እንጂ ልመናና ቁጣ ረሃብና ቁጣ ነው ባሪ። አሁን ብር እንጂ ምክር አያስፈልገኝም። እርሶ ደግሞ ቁንጣን ያውቃሉ ለመሆኑ? ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት። አውቀዋል? አሳተሙት። ግጥም ነው እኮ የጻፉት። አውቀዋል? አሳተሙት። ነፃነትን ከ20 ዓመት በፊት ነው እነሱ የምንተዋወቀው። ባህር ዳር ያለሽው የሚለውን ዘፈን ካልነገርሽኝ የሚለውን ዘፈኔን ዳይሬክት ያደረገልኝ እሱ። ሲገኝ ምን ታዛለህ? እኔ ስፕራይት እሺ፣ ባህል ላይ ቁርጥ አፍ ቁርጥ ይበልልኝ። እንዲሁ ራሴን ለማስታመም ግጥም ቴራፒ ስለሆነ ግጥም ጽፌ ነበርና ለእናንተም ለማካፈል ከዚህም የተሻለ ቦታ አያገኝም ብዬ ነው። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙ። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነፃነቱ ድርበብ ሳቅ ጨዋታው ሙሉ ወርቅነህ ይሉታል ያነጠሩት ሁሉ። ደግሞ የሚያሳቀውን ብርታቱን ያውቃሉ። ሽሮ ተቀማምሶ ያሳደገ መንደር ችሎ ተደጋግፎ ያሳለፈ አገር ተከፋሉ ድንገት የሳቁ ፏፏቴ አንተ ደርቀህበት። ሰማይ ፈገግ አለ ሳቅ ሽቅብ ፈሶበት እንግዲህ ሲዘንብ የከፋው መሬት ላይ ሳቅ ቢደፋበት። ቀና ብዬ ሳየው ደመናው አሳቀኝ። ነፃነት ወርቅነህ ቀልዷል መሰለኝ። ደግሞ ኮስተር አለ እንደጠጣ ኮሶ መራሩን በዋዛ ቁም ነገር ቀስቅሶ። መች ተጠጋገቡ እናትና ልጁ አደራ ብትሰጠው ሳይርቅ ካጠገቡ አሳደገው እንጂ ውራኤል ወዳጁ። እንግዲህ መልአኩ ያደርስ ደግፎ ሰማዩን ያልብሰው ከምድር ሳገፎ። ከምድር ወዲያ ሰማይ ተስፋ ተቀጣጥሎ ይመሻል ይነጋል ነፃነትን በቀን እንደዋዛ ጥሎ። ሰውን ያህል ክቡር ውብ ገላ አስከሬን ላፈር ተሸልሞ ሲገባ እንደዋዛ አሰኘኝ አገሬን 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 አይልም ወይ ሰው ስጋውን አፈር ላይ ሲወረውረው። አገሬን አገሬን ይል ነበር ሰው ድሮ ሰው ሰው ይል ጀመረ አገሬ ዘንድሮ። ካፈር ቢሰራውም ገና ለጋ ስጋ እንዴት ወደ መሬት ላፍታ ያዩት ባልጋ። ተገፋ እንደምንም ክፉ ቀን በሳቅ ዛሬን እንዴት ልሽሽ እንዳልደላ ሳውቅ። በጨዋታ በራ ጥቁር የነበረ የጽልመት ቀን ተስፋ ፋኖስ ተቀበረ። እንዴት ያለ ብድር ምን አማርኛ ነው ሳቅ ስታድል ኖረህ ሕዝብ የምታስከፍል በእንባ አሰፈረህ። ያሳደገ መንደር ምን አለ ሰፈሩ ያጫወተ ቀዬ እቁቡ እድሩ። እንዴት አረጋቸው ጓደኛ ጎረቤት ምሽቱ ልጆቻቸው እንዴት አረጋቸው። እንዲኔን የናጠኝ በመስታወት ማውቀው እንዴት አድሮ ይሆን መልኩን ያረቀቀው የሳመ ያቀፈ ከልቦ የመረቀው። አይከብድም ወይ ስንብት ከሚወዱት ጋራ እንዴት በእንባ መክሰስ ይሸኛል ደግ ሰው እንኳን ባላጋራ።
የቅድሞቹ መንቶ ነበር። ይሄኛው ደግሞ በጣም ሰው የሚያዝናና ሰው በሳቅ ላይ ነው አይደል? አሁን በሳቅን ቁጥር እናስታውሳቸዋለን። የኪነ ጥበብ ሰዎች አይረሱም፣ አይዘነጉም። ያስከፋስ ያስከፋ ይታወቃል። ደስታን የሰጠ በደስታ ጊዜ ይታወሳል። እና ሳቅ ላይ ሐውልቱን ተክሏል ያስተዋለሁ። ግን ሞቷል። ሁሉም የሚታው ነው። ሁሉም ነገር ይቀራል። ወደ ድሃው ተስፋን ገፋ፣ ጨለማ ላይ ብርሃን ደፋ። የእንባ ጥርሶች የሳቅ እንባ በዋለበት በየዙሪያው ተገነባ። ጨዋታውን እያሞቀ ትዝታውን እያሰፋ ክህደት ፍም ላይ እምነት ተፋ። ነፃነትን ነፃ ሆኖ ከሐዘን ድር ሳቅ ሸምኖ ከሐዘን ድር ሳቅ ሸምኖ በፍታ ኩታ ለበሰን እያሳቀ አስለቀሰን። ጨለማ ውስጥ ማብረቅረቅን በህመም ውስጥ ማጫወትን እያሳየን ያለ መስሎ የተለየን። በቀልዶች ያላመደ ትዝታውን በትኖልን ሳቁን ገፎን ትቶን ሄደ። አልታምንም ሰው ነውና ትዝታው ግን ታምኖ ጸና። ይኸው ማይኩ ተከደነ የሳቁን ምንጭ ሞት ዘገነ ብለን አናዝን ስላሉልን ጥርሶቻችን ማስታወሻ ሐውልታችን። ስንስቅ ትዝ ይለናል፣ ትዝ ሲለን ያስቀናል፣ እያሳቀን እንሞቃለን። ሰው ነበር እናውቃለን። እግዚአብሔር ነፍሱን ይማርልን። እግዚአብሔር ግጥሙ እናመሰግናለን። የፕሮግራም እንዲዘጋጅ ላደረጉት ምስጋና እናቀርባለን። የፕሮግራሙ አዘጋጅና አስተባባሪዎች በዋነኛነት ዲጄ ሉዳ፣ ሚኪ አዲስ ፋሽን፣ ሸዊት ወልደ ሚካኤል ናቸው። ከልብ እናመሰግናለን። እንደዚሁም ይህንን አዳራሽ የምስጋና አዳራሽ ለዚህ ቀን መታሰቢያ እንዲሆን በነፃ አገልግሎቱን ለሰጡት ለወይዘሮ ሊሊ እግዚአብሔር ያክብርልን። ከልብ እናመሰግናለን። ይህን ዝግጅት እንዲሳካ የተለያዩ እገዛ ላደረጉት ለናዝሬት ባልትና፣ ለኪንግ ሶሎ ፕሮሞሽን፣ ለሞዴል ጁዲ፣ ለፎቶሚ ምስክር፣ የአሬድ ሞባይል፣ አዚ ፍላወር እዚህ መታየት ነው። በቨርጂኒያ ኢትዮጵያ ኮሚኒቲ ህንፃ ስር የሚገኝ ነው። ዜማ ሄር፣ ዳዊት ቤት፣ ዞላ ስቱዲዮ፣ ቴዲ፣ ኮሜዲያን መስከረም በቀለ፣ ወንድም ታሪክ ፋውንዴሽን፣ ሰይፉ ፋንታሁን፣ አሌክስ፣ እንደዚሁም ነባ ፕሌዲሲ እና መስቀሉ ተመስገንን እናመሰግናለን። ከዚህ በማስከተል የተከበሩ ዶክተር መምህር ዘበነ ለማ በዋሽንግተን ዲሲና አካባቢው ሀገረ ስብከት ዋና ስራ አስኪያጅ የደብረ ገነት መድኃኔዓለም አለቃን ወደ መድረኩ ጋብዣቸው በታላቅ ትህትና ትምህርት ካስተላለፉልን በኋላ እዛው ላይ ሻማ ተሰጥቷችሁ ደግሞ ወደ ጸሎቱ እናልፋለን። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወእግዚኦ አዕርፍ ለነፍሰ ገብርከ ቃለ አብ ሀገረ ሕይወትን መንግሥተ ሰማያትን አውርስልን፣ ልጆቹን አጽናናልን። በዚህ ያላችሁ እንዴት አመሻችሁ? እንዴት አመሻችሁ? እንዴት አመሻችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውኃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው ኃያሉ አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእመቤታችን ምልጃ፣ የመላእክት የቅዱሳን በረከት በነፍሰ ገብሩ ቃለ አብ ነፃነት ላይና እዚህ ባለነው በሁላችን ላይ አድሮ ይኖርልን። አጭር ቃል ለማስተላለፍ ሁለት ሰዎች የእግዚአብሔርን ባህሪ በተለይ ስለ ሞትና አንዳንድ ነገር ጠየቁ። አንዱ ዕዝራ ነው፣ ሁለተኛው ኤርምያስ ነው። ዕዝራ ራስህ ፈጠርከን ፍጠረን ሳንልህ እንደገና ደግሞ ትገለናለህ እያለ የእግዚአብሔርን ባህሪ ለመመርመር ብዙ ነገር ውስጥ ገባ። በሌላም ስፍራ አንቺ ምድር ዛሬ እንረግጥሻለን፣ ነገ አንቺ ከበላያችን ነሽ። አንቺ ምድር ዛሬ ካንቺ የሚወጣውን ውሃ እንጠጣለን፣
ነገ አንቺ ደማችንን ትጠጫለሽ። አንቺ ምድር ዛሬ በአንቺ የሚበቅለውን እንበላለን፣ ነገ አንቺ የእኛን ሥጋ ትበያለሽ። እየተመራመረ ለምንድን ነው እግዚአብሔር እንዲህ የሚያደርገው? አንዳንድ ጊዜ ይህን ጥያቄ ጠይቃላችሁ። እንዴት ነፃነትን አሁን በዚህ ዕድሜ ለምን ይወስደዋል? ወይም ደግሞ የሚያስደነግጣችሁ ሐዘን ሲቀርብ ለምንድን ነው እንላለን። ይህን ጥያቄ ነው ለዕዝራና ለኤርምያስ እግዚአብሔር መልስ የሰጣቸው። ዕዝራን መልአኩ ራኤል ተላከለት። ዕዝራ የእግዚአብሔርን ባህሪ ማወቅ ፈልግሃል አይደለም? መርምረሃል። እንግዲያው አንድ ቀላል ጥያቄ ልጠይቅህና ከዛ የእግዚአብሔርን ባህሪ እንነጋገራለን። ትላንትና ቀኑ ምን ነበረ አለው። የትላንትናን ቀን ትላንት ማክሰኞ ነበር ትላንት። ዕዝራ ማክሰኞን አሁን አምጣና አሳየኝ አለው። ምን አልኩ ራኤል? እኮ ትላንት ማክሰኞን አምጣና አሳየኝ። እንዴት ይቻለኛል? ታዲያችን ቀላል ጥያቄ መመለስ የማትችል አቅመቢስ የእግዚአብሔርን ባህሪ ለማወቅ ትፈልጋለህን አለው። ጸጥ አለ። ኤርምያስም እንደዚሁ ጠይቆ ስለነበረ ኤርምያስ አለ። ለእሱ ደግሞ ራሱ እግዚአብሔር መጣና በል ኤርምያስ ማወቅ ፈልግሃል አይደለ? እግዚአብሔር የሚሠራውን አንዳንድ ነገር መመርመር ፈልግሃል? በል እሺ፣ አሁን አንድ ፈረሰኛ እልክልሃለሁ፣ ያን ፈረሰኛ ተከተለው። እሺ። አንድ ሰንጋ ፈረስ ላይ የተቀመጠ አንድ ሰው እየጋለበ በኤርምያስ ፊት ብሎ እየጋለበ አለፈ። ኤርምያስ ቶሎ በል ተከተለው። ኤርምያስ ወዲያው እየሮጠ ትንሽ ሞከረ። ፈረሰኛው ጥሎት ሄደ። ቆመ። ተከተለው እንጂ አይ አልቻልኩም። እሺ ሌላ ፈረሰኛ ልላክልህ። አሁን ደግሞ ሰንጋ ፈረሱ ላይ ያለው አይታይም፣ ነፋስ ነው፣ ረቂቅ ነው። ኤርምያስ ፊት ትንሽም አልቆመም፣ እፍ ብሎ አለፈ። ኤርምያስ ተከተለው አለው። የቅድሙንም አልቻልኩም እንኳን ይሄንን ምን ማለት ነው? እግዚአብሔር ሆይ ለምንድነው እንዲህ የምትለኝ አለው። ኤርምያስ የቅድሙ ፈረሱ ላይ ያለው ሰውዬ የአንተ ሐሳብ ነው። ሁለተኛው ግን ያየኸው የማይታየው በነፋስ ያለው እኔ ነኝ። እንኳን የኔን ባህሪ የራስህን ሐሳብ መከተል አትችልም። ብዙ ጊዜ ለዚህ ነው ጥያቄዎቻችን ብዙ ነገሮችን ሲያመጡ እግዚአብሔር መልስ የሚሰጠን። ወዲያው እግዚአብሔር መልስ ይሰጣችኋል፣ በአንድ መንገድ ላይ ይሰጣችኋል። ምክንያቱም አንዳንድ ጊዜ የማታውቁት ነገር አለ። ድንገት የመኪና አደጋ አጋጥሞት አንድ ሰው ቢሞት እንደው ትንሽ ቢቆይ ብናስታምመው ልንል እንችላለን እኛ። እግዚአብሔር ግን ቀጥሎ ያለውን ነገር ያውቃል። ሁለት እግሮቹ ከንቶ ሆነው ወይ ደግሞ እጁ ሆኖ ወይ አይኑ የሆነ ነገር ሆኖ ያ ሰው አስታማሚ ላይኖረው ይችላል እዚህ ምድር ላይ። እንደገና ሌላ ጭንቀት፣ እንደገና ሌላ ሁከት እንዲሆኑ በተረፈልን እንላለን። እኛ የምናስበውና እግዚአብሔር የሚያስበው የሚገናኝ ነገር አይደለም። አንትሙ ተሐውሩ ግድመ ግድመ አሐውር ግድመ ግድመ ይላል የኢሳይያስ ቃል ላይ ነው እግዚአብሔር ቃል። እናንተ የምትሄዱት በዚህ ነው፣ እኔ የምሄደው በዚህ ነው። እናንተ የምታስቡት በዚህ ነው፣ እኔ የማስበው በዚህ ነው ይላል። ስለዚህ የእግዚአብሔር ዓላማው ምን ይሁን ብላችሁ አንተ ያልከው ይሁን በሉ፣ ነገሮችን ሁሉ ለበጎ ነው በሉ ብሎ ያስተምረናል። ሁሉ ነገር ለበጎ ነው፣ እግዚአብሔር ያውቃል። ሌላው ብዙ ጊዜ እኛ የምንጨነቀው ስለዚች ምድር ነው። እዚህ ምድር ላይ ስላለው ነገር ብቻ ነው የምንጨነቀው እንጂ አሁን ሰው ሲባል ስጋና ነፍስ ነው። ስጋና ነፍስ ነው። ስጋና ነፍስ ሲኖረን ስጋ እዚሁ ነው የሚጎትተን ብዙ ጊዜ። ነፍሳችን ግን ሁሌ ስትጠማ ታዋታላችሁ። አሁን በጠቅላላ ሁላችንም የነፍስ ረሃብተኞች ነን፣ የስጋ አይደለም። አሁን እዚህ ሀገር ላይ ነን፣ እንበላለን፣ እንጠጣለን። ጥሩ ኢትዮጵያም ያለው ግን ስጋ ይበላል፣ ይጠጣል፣ ይለብሳል። ነፍስ ግን ሁሌ ትጠማለች። ዳዊት እንዲህ አይነት ነገር ውስጡም ሲነካው ምን አለ? ነፍሴ አምላኬ ሆይ ነፍሴ አንተን ተጠማች። ያቺ የነፍስ እርካታ ወዴት ነው የምትገኘው? ነፍስ ሁል ጊዜ ትጠማለች፣ ሁል ጊዜ ትናፍቃለች። መቼ ነው አምላኬን ማየው ትላለች። መቼ ነው ወደ አምላክ ፊት የምደርሰው ትላለች። የነፍስ ጉዳይ እንደዛ ነው። የስጋ ጉዳይ ግን እዚህ ሆነ። ምክንያቱም 4 ባህሪያት አይደል ያሉ። ከዚህ ከጥፍራችን ጀምሮ እስከዚህ ድረስ ያለው የአፈር ባህሪ ነው። ከታች እስከዚህ ያለው የአፈር ባህሪ ነው። ከዚህ ደግሞ ጀምሮ እስከዚህ ድረስ ያለው የውሃ ባህሪ ነው። እዚህ አካባቢ ማለት ነው
የውሃ ባህሪ ነው። ከዚህ ጀምሮ ደግሞ እስከዚህ ድረስ ያለው የነፋስ ባህሪ ነው። እነ ሳምባ ሁሉ ያሉት እዚህ ነው። ውሃ እዚህ አካባቢ ነው፣ ነፋስ እዚህ አካባቢ ነው። ይሄኛው አፈር ነው። ጥፍር እየቆረጥክ የምጥለው መሬት ላይ ነው የሚረግጠው። ከዚህ በላይ ያለው የእሳት ባህሪ ነው። የነፋስ ባህሪና የእሳት ባህሪ የመላእክት ባህሪ ናቸው። ቀሊላን ናቸው ሁለቱም ወደ ላይ መውጣት ነው የሚፈልጉት። እሳትም ወደ ላይ ነው መውጣት የሚፈልገው፣ ነፋስም ወደ ላይ ነው መውጣት የሚፈልገው። ውሃና አፈር ደግሞ ወዴት ነው የሚፈልጉት? ወደ ታች ነው የሚፈልጉት። ይጎትቱናል። የዚህን ዓለም ነገር ያጣፍጡታል። የዚህ ዓለም ነገር ብቻ እንደሆነ ይነግሩናል። ሌላ ዓለም እንደሌለ አድርገው ይነግሩናል። እግዚአብሔር ምንም እንደማይሰራ አድርገው ይነግሩናል። ስለ እኔ እግዚአብሔር አይመለከተውም እንድንል ያደርጉናል። ይጎትቱናል። ወይ መከራ ሲመጣብን ወይ ጭንቀት ሲመጣብን ራሱ እኛ ጋር ብቻ የሆነ ይመስለናል። ዋይ ሚ የሚል ንግግሮች ነው የምትሰሙት ብዙ ጊዜ። ምክንያቱም እያንዳንዱን ራሳችን ብቻ አድርገነው ስንወስደው ነው። እነዚህ ሁለቱ ክቡዳን ናቸው፣ ወደ ታች ነው የሚጎትቱት። እነዚህ ደግሞ የመልአክ ባህሪ ናቸው፣ ወደ ላይ ያደርጉናል። በእንዲህ አይነት ህይወት ውስጥ ነው እዚህ ምድር ላይ የምንኖረው። አንዳንዴ የሚጨንቅ ነገር ይገጥማል። አንድ ድሮ ድንጋይ ባትሪ ድንጋይ ነበር፣ ኤቭሪዴይ ነው ምናምን የሚባል ባትሪ ድንጋይ። እዛ ውስጥ 9 ቁጥር አለች። 9 ቁጥሯ ውስጥ አንዲት ውሻ ትሁን ድመት ትሁን አላውቅም፣ ብቻ አንድ ጥቁር አለች። አትወጣም፣ አትገባም፣ አትንቀሳቀስም። እንደሷ የተወጠረ ሰው አለ በዚህ ምድር ላይ። እንዳይንቀሳቀስ አድርጎ የሚያስሩት ነገሮች ይኖራሉ። የእግዚአብሔርን ነገር ስናውቀው ግን ሁሉ ነገር እንረዳለን። ለምሳሌ ነፃነት ሞተ፣ ስጋ መቃብር ተቀበረ፣ ሥላሴ መንበረ ጸባዖት። ነፍስ የት ሄደች? ይህንን የብልህ ሰው ጥያቄ ነው። ነፍስ ወዴት ሄደች? ነፍስ አትሞትም፣ ነፍስ ያው ናት። ወዴት ሄደች ይች ነፍስ ብሎ መጠየቅ ያስፈልጋል። አሁን አንዳንድ ጊዜ የምናስበው ነገር ለእኛ አሁን ከእኛና ከነፃነት ቅድም አንዱ ልሜ ሲናገር የሞተ ተጎዳ ላለሁኛል። የሞተ ለመቼም አይጎዳም፣ ለሞተ አይጎዳም። እግዚአብሔር ደግሞ ምን አይነት ደግ እንደሆነ በጣም ብዙ ጊዜ በብዙ ቦታ ትሰማላችሁ። እግዚአብሔር በጣም ደግ ነው። ሲኦል እገባለሁ፣ እሳት ውስጥ እገባለሁ። እግዚአብሔርን አምኖ በእግዚአብሔር ታምኖ በፍርሃት ልቦናውን ለሱ የሰጠ ሰው ኃጢአት፣ ሁሉም ሰው በደለኛ ነው። እግዚአብሔርን አምኖ የኖረ ሰው ግን ወዴትም አይሄድም። ድሮ የዘለሰኛ ላይ የሚባል አለ። እስቲ ላስብላችሁ። እናንተ ብዙዎቻችሁ የጥበብ ሰዎች ስለሆናችሁ የዓለም ነገርን እና ግጥሙ ምኑ ስለምታውቁት ላስብላችሁ። እሱ ብዙዎቻችሁ ኦርቶዶክሶች ትኖራላችሁ እዚህ ውስጥ፣ ብዙዎቻችሁ ደግሞ ሌሎቻችሁም ደግሞ የተለያየ እምነት ይኖራችኋል። ያው ነፃነት በኦርቶዶክስ ስለሆነ ንግግር የምኔም ኦርቶዶክሳዊ ስለሆንኩኝ በዛ መንገድ ነው። እነሱም ቅድም ሲናገሩ እንደነበረው እንዲህ ይላል። ላስብላችሁ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ። ይህንን ሰምታችሁ ታውቃላችሁ? የድሮ ነው ታውቁታላችሁ እናንተ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ። እያንዳንዱ ኦርቶዶክሳዊ በ40 ቀኑ ወይ በ80 ቀን ወይ ደግሞ ክርስትና እንደተነሳበት ስጋው ደግሞ ተቀብሏል። ያ ስጋው ደግሞ እንደ እህል አይደለም፣ አይጠፋም። ስለዚህ ይሄ ሰውዬ ምን እንደሚለው ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ፣ ብትፈርድብኝ፣ ወደ ሲኦል ግባ ብትለኝ፣ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ። አንተንም ይዤህ ነው ሲኦል የምገባው። በጣም ብልህ የሆነ ሰው ነው የሚናገረው። እጅግ ረቂቅ ነገር ነው። ሲኦል አይስማማህምና ለአንተ እዛ አትከተኝም። ስጋህና ደምን ይዤ እንዴት ሲኦል እገባለሁ? ስለዚህ አውጥተህ የመንግሥት ወራሽ ታደርገኛለህ የሚል ነው። ስለዚህ ሁል ጊዜ እግዚአብሔርን ፍሩት፣ እግዚአብሔርን አምልኩት፣ ጸሎት አድርጉ ለነፍሳችሁ የሚሆነውን። ከዛ በኋላ ሁሉን ነገር ማድረግ የሚችል እግዚአብሔር ነገሮችን ለበጎ ያደርግላችሁ። በስጋዊ ኑሯችሁ ብዙ ጊዜ በዚህ በሰውን ለማስደሰት ወይም ደግሞ በተለያየ የዚህ የአርት ነገር ውስጥ የጥበብ ነገር ውስጥ ያላችሁ ሰዎች የሚያስፈልጋችሁ ባላንሲንግ የሆነ ላይፍ እና የቢዚ ሰዎች እንዴት መኖር እንዳለባቸው የሚያሳየውን ነገር ነው። በብዙ ስራ ትወጠራላችሁ። ምግብ የምትበሉበት ሰዓት ይዛባል። ትንሽ ለመንቀሳቀስ ጊዜ ላይኖራችሁ ይችላል። ወደዳችሁም ጠላችሁም ከአሜሪካን ፕሬዚደንት በላይ ቢዚ እዚህ ዓለም ላይ የለም። ቢያንስ 45 ደቂቃ ስፖርት መስራት አለበት።
የፈለገ በስራ ብትጠመዱ በእግራችሁ መሄድ መቻል አለባችሁ። በሰዓት ጾም ካልሆነ በሰዓት መመገብ ይኖርባችኋል። እዚህ አንድ ስለ ጊክስ የሚያወራ አንድ መጽሐፍ አለ። ሰዎች እንዴት ነው ራሳቸውን የሚችሉት በሚል እዚህ ጆርጅ ታውን የሚኖር ስለ አንድ ጠበቃ አለ። በነገሩ ቴክስት ቡክ ነው። እናቱን በጣም ነው የሚወደው። አባቱ አልዛይመር ነው። ምንም የሚያስታውሰው ነገር የለም። እናቱ ናት የምትረዳው። ከኮሌጅ ጨረሰ ሰውየው። ከዛ በኋላ ኮሌጅ እንደጨረሰ በቃ እናቴን አሳርፋለሁ እረዳለሁ ብሎ የሚያስብ ነው። አሜሪካዊ ነው። ከኮሌጅ እንደጨረሰ እናቱ ሞተች። አንዳንድ ጊዜ የሚያጋጥሙ ነገሮች አሉ። በጣም አዘነ በእናቱ ሞት። ትንሽ ሲቆይ ጥሩ ጓደኛ አገኘ። ጥሩ ጓደኛ አግኝቶ ከእሷ ጋር የእናቱን ማዘን በመርሳት ለመጋባት 2 ወር ሲቀራቸው ራሴን አለች። ዋሽንግተን ዲሲ ኤሪያ አሉ የሚባሉ ሐኪም ቤት ሳይካትሪስቶች፣ አማካሪዎች ጋር ተወሰደች። አይ የሰርጉ ጉዳይ ድንገት ከብዷት ሊሆን ስለሚችል ከቤተሰቧ ጋር ትንሽ ጊዜ ታሳልፍ። ከዛ ወደ አትላንታ እዛ ቆየን። እዛ ስንሄድ ግን ጭንቅላቷ ውስጥ ሌላ ነገር አለ እና በጣም የሚያሳዝን ነገር ነው። ሰርጋችንን የጠራናቸውን ሰዎች ሁሉ ካንስል አደረግን። ቆየሁና ወደ ጆርጅ ታውን ሎ ፋርም ውስጥ ያለ ሰው ነው ተመለስኩኝ። በማግስቱ ጓደኛዬ መጣ። በሬን አንኳኳ። ሲመጣም አንድ ነገር ነው ያልኩት። ሞተች ነው ያልኩት። እሱም እጄን ይዞ አዎ አለ። እንዲህ አይነት ሰዎች በምን አይነት ሁኔታ ነው ኑሯቸውን እንደገና ሊኖሩ የሚችሉት? ቤተሰቦች ሀዘን ሲገጥም በአጠቃላይ አንዳንድ ጊዜ ውስጣችን ራሱ ብዙ ነገሮች አሉ። ፍራክሽን አለ፣ ይጋጫል፣ ሀሳብ ይጋጫል። አንዳንድ ጊዜ የምናስባቸው ነገሮች ሁሉ የማይሆኑ መስሎ ይሰሙናል። በተለይ እንደዚህ አይነት ጊዜ ሲገጥማቸው ሌላው ደግሞ ዓለምን ያደርጋል። መስኮቱን ዝግትግት ያደርግባቸው፣ ጭልምልም ያደርግባቸው፣ ሌላ ተስፋ እንደሌለን አድርጎ ሊያሳየን ይችላል። ስለዚህ በዚህ ውስጥ ሁሉ ትንሽ የምንበረከት ሰዓት፣ የጸሎት ሰዓት ለሰው ያስፈልጋለች። በነፍስ ጸሎት፣ በስጋ ደግሞ ስፖርት ያስፈልጋል። ይሄ እግዚአብሔር ይወደዋል። ስለዚህ ኑሯችሁን በምን አይነት መልክ ማድረግ እንዳለባችሁ ለራሳችሁ ብዙ ነገሮችን መንገር ያስፈልጋል። ብዙ እንደሚባለው የሰው ሀብት ናችሁ እናንተ፣ የእግዚአብሔር ሀብት ናችሁ፣ የሰዎች ሀብት ናችሁ። ሰዎች ደስ ሲላቸው እግዚአብሔር ደስ ይለዋል። ምንም ጥያቄ የለም። በተለይኛ ኑሮ በከበደበት ህይወት በመረረበት በዚህ አስጨናቂና አስከፊ ጊዜ ውስጥ እኮ እንደ ነፃነት ያሉ ሰዎች እኮ የሰው ኑሮ እኮ በተወሰነ ደረጃ ሸክም የሚያቀሉ ናቸው። ስለዚህ እግዚአብሔር የዚህን ወጣት ነፍስ አገልግሎት መንግሥተ ሰማያት ያወርስልን። 2 ቀን ነው ነፃነትን ያገኘሁት። እሱ ይወቀኝ አላውቅም። አንዴ የዳዊት ስራ ሲታይ በእንግድነት ይልን ብለውኝ ተጋብዤ ጥላሁን ዘውገ ነበሩና ሄድኩኝ። መጀመሪያ እንዳለቀ እነሱም በጀርባ በኩል ነው የሚወጡትና ሕፃናት ትንሽ ነገር ይዞ በጣም ይሮጣል ታክሲ ለመያዝ ነው ነገር። ሌሎች ደግሞ እንዳያቅማቸው መኪና ናቸውና ወደዛ ይሄዱ። እሱ በጣም ሲሮጥ ሳሚና ቴዲ የሚባሉ ጓደኞች አሉ። ቻላል ነበሯል ትንሽ እንደው ነበርና አስወጡት እና ምን አይነት ፖቴንሻል እንዳለው ያንን ማየት ይችል ነበር። ስለዚህ የነገርኩት ነገር ምንድን ነው? አውቃለሁ ቸኮላል ታክሲ ለመያዝ ነው። ቲያትሩን አይቼዋለሁ። ቲያትሩ ድራማ የሚሆንበት አንዱ ትልቁ ነገር ያንተ እዛ ውስጥ መኖር ነው። ስለዚህ ነገ በኢትዮጵያ ሕዝብ ትልቁ ቦታ ይዘህ እነዚህን አሁን ያልካቸው እነዚህ ነገሮች አሁን የምትወጣውን ነገር ሁሉ በሌላ ቀይረህ በኢትዮጵያ ሕዝብ ውስጥ እና ለኢትዮጵያ ትልቅ ስራ ለምሰራ ፖቴንሻል ውስጥ እንዳለ እመለከታለን የሚል ነገር ነገርዋል። እኔ ሆን አሁን ያገኘች ይህንን ብየዋለሁ። ሁለተኛ ደግሞ እዚህ ሀገር
ቲያትር ይመስለኛል ፍሬሽማን መጥቶ ነበር እና እንዴ የዛን ጊዜ ለሰላምታ ስገባ ሰላም ብያቸው ስገባ እዚህ ተጋብዤ ሄጄ ስለነበረ እነዚህ ናቸው ማስታወሳቸው ተነሳ። በተረፈ ግን አንድ ጥያቄ ሊቀመጥ አልቃወ ሰው ትሄድ የቅድመ አያቶቻቸውን ቅድመ አያት የምታውቁ ሰዎች አላችሁ? የቅድመ አያቶቻቸው ቅድመ አያት አይኖርም። ዛሬ ጠዋት ፍታት ነው በእኛ ቤተክርስቲያን። ፍታቱ የቀኛዝማች በላይ የሚባለው ሰው አምሳቸው የሞቱት ዛሬ በ108 ናቸው። ባለፈው ኢትዮጵያ ሄጄ ነበር። ኢትዮጵያ የሄድኩት አንድ ታላቅ አባት ነበሩ። እሳቸው የሚቀጥለው ከዚህ ሳምንት በኋላ አልኖርም እና ናብረ ከዚህ ሳምንት አላልፍም አሉኝ። ባቸኮ ትኬት ቆርጬ በማግስቱ ሄድኩ እና እንዳሉት 40 ቀን አረፉ። እኔ ሐሙስ ጠዋት ደረስኩ። እድሜያቸው 123 ነበር። ግን ገና ብርቱ ነበሩ። በቃ ቅድም የምንለው ጥያቄ የሚፈጠረው እዚህ ጋር ነፃነት ደግሞ በ40ዎች ውስጥ ነው። አንድ ያስታውሳል የሰርጉ ዕለት ወጥተው 30 ዓመት ያህል የሚሆን ይመስለኛል ሰጣቸው ይችላል። እንደወጣች ወደ መኪና ልትገባ ስትል ሌላ ሊመጣ መኪና ገይቶ ወደ ማረፊያች ምንድን ነው አልጋ ላይ በዚህ ሰዓት የሚማልሰው ነፍሳት ወጣ ብዙ ዓመታት ሆስፒታል ውስጥ የተኙ ሰዎች አሉ። ምንድን ነው እግዚአብሔር አለ። እነዚህ ነገሮች በጣም ማስተዋል ይገባል። 4 ጥያቄዎች ሁሉ ጊዜ ያነሳል በሱ ቤት ቤት ስናገር ሰምታችሁ ነው። የመጀመሪያው ጥያቄ እኔ ማን ነኝ? እኔ ማን ነኝ? question of identity ማን ነኝ? ፍጡር ሰው። ሁለተኛው ጥያቄ ከየት መጣሁ? question of origin ከየት ነው የመጣሁት? ከፈጣሪ ነው የመጣሁት። ሶስተኛው ጥያቄ question of purpose ነው። ምንድን ነው እዚህ የምሰራው የሚለው ነው። እንዴት ሊሆን ቻለ የሚለው እዚያ ላይ ያለው ነገር ነው። የመጨረሻው ጥያቄ ግን መጨረሻዬ ወዴት ነው? question of destination ወዴት ነው መጨረሻዬ? መጨረሻችን እግዚአብሔር ነው። እግዚአብሔር የፈጠረን አንድ ብርጭቆ ውሃ የሰው ልጅ ማምጣት አይችልም። ይህ ሁሉ ጥበብ ተደርጎ ይህ ሁሉ ፈላስፋ ምድር ላይ ሰማይ ወጣው ጥልቅ ገባው በመቀደመቃትን ፈለከፈለካትን አጠናው የሚለው አንዲት ብርጭቆ ውሃ ማምጣት አይችልም። ተኝቶ እንቅልፉን እያወራፋ ያጠጣል። አቀነቢሶች ነን። ከእግዚአብሔር ውጭ ምን ነገር የለም። እዚህ እግዚአብሔር ካለው እግዚአብሔር እኮ በራሳቸው አይቶ ትንሽ አታሉ እንዲያሉ ይቀርባኛል፣ በዚህ ቀን ይቀስፈኛል። እንደሱ አይደለም። እግዚአብሔር ከአስፈሪነቱ ይልቅ መሐሪነቱን በልባችሁ ውስጥ ሳሉት፣ ደግነቱን እዩት። እንደኔና እንደናንተ አቃቀው ዛሬ ፀሐይ ትወጣለች፣ ዛሬ ነጋሪ ይመሻል። እንዴት ደግ እግዚአብሔር ስለሆነ እንጂ የእግዚአብሔር ገንዘቦች ናቸው። እግዚአብሔር ገንዘቡን ወደ ራሱ የሚከተው ሁሌ ያለው በኪሳችሁ መቶ ወርቆ ጭቃቤና ትቶ ምትሉ አንድን ሰው እስከዛሬ ትቶ ማለት ይሄን ገንዘቡ ነው። ጭቃውን ጠርቆ ክትት ነው። ኃጢአት በደል ቢነካችሁ፣ ርኩሰት ቢነካችሁ፣ ብትቆሽሹበት እስመኒ ዋንሳኒ ማጥቃቴ በጣም አንሳይ ከበሩ ልክ ነጭ ሆናል ይላል ልባምላክ ዳዊት። እንደዛ እያጠረ ገንዘቡ ስለሆናችሁ ወደ እግዚአብሔር መንግስት ያገባል። ነፃነት ወደዛ ነው ያገባው። አምላካችን ስሙ የተመሰገነ ነው። ደግ እግዚአብሔር ነው ያለ ደግ ነገር ነው ያደርግልን። ይቅር ባይ እግዚአብሔር ነው። ይቅር ታውን ቸርነቱን ያደርግልን። በኑሯችሁ በነፍስም በስጋ ነፍስና ስጋ ናችሁ። ለስጋችሁ መልበስ አለባችሁ፣ ለስጋችሁ መብላት አለባችሁ፣ ለስጋችሁ መተኛት አለባችሁ፣ ለስጋችሁ እንቅስቃሴ ማድረግ አለባችሁ። ለነፍስና ለስጋ ጭምር ደግሞ በእግዚአብሔር ፊት ትንሽ ስግደት ትኖራችሁ። 40 ስግደት ትንሽ ጸሎት ትኖራችሁ። ከዛ ውጭ ግን አሁን የቅድመ አያቶቻችሁ ቅድመ አያት አናውቅም ማለት ነው ያለ ስልሞት ስሜት እናውቃቸዋለን በደንብ። አሁን እኛ ነፃነትን አናየው ማለት ነው እንዳለው ወንድማችን። አሁን ነፃነትን አናየው፣ ነፃነት እኛ ያይናል በደንብ። ነፍስ ሙሉ እውቀት ነው የምትመራው። ዛሬ በድንግዝግዝ ነው የምናየው። ጳውሎስ ሐዋርያ ዛሬ በድንግዝግዝ ነው የምናየው። ድንግዝግዝ ማለት የጭልምልምልም ዝም ብሎ የሆነ ቅርጽ ሁሉ ሰው የሚመስለን ድንግዝግዝ፣ ወይም ደግሞ ሻወር ወስዳችሁ መስታወቱ በእንፋሎቱ ራሳችሁን ለማየት ትቸገራላችሁ። ወይም መስታወት ሲቆማችሁ ሁለመናችሁ ልታዩ ሰዎች አላችሁ።
በመስታወት ነው የምናየው። ወደ ጊዜ ዛሬ ጳውሎስ መስታወት ስትቆሙ ይሄን ብቻ ነው ይሄንን አታዩ አታዩ። በዚህ መስታወት ብታደርጉ አጥቷችሁ እንደሆነ ነገር ያደርጋችኋል እንጂ አታዩ ራሳችሁ። እዛ ስንሄድ ግን ፊት ለፊት ነው የምናየው። ምንም የሚሰወር የለም ማለት አብርሃም አንዱ ይስሐቅ ነው። እዛ ስንሄድ እናውቃለን። እዚህ ምድር ላይ ሆነን ግን አናውቅም። እንደ ክርስቶስም ስጋ የነፍስ እስር ቤት ነው ማለት ስጋም ክቡር ነው። በትንሣኤ ዘሙታን ዘጉባኤ ይነሳል። ነፃነት በመበስበስ ዛሬ ወደ መቃብር ገባ፣ ባለመበስበስ ይነሳል። ይሄ ቤኛ ዛሬ በድካም ተዘራ ነው የሚለው እንደ ዘር ነው የሚሄድ እንደ ስንዴ አንተ የቆሮንቶስ ገበሬ ይላል ጳውሎስ ሐዋርያ። በእነ አርስቶትል በእነ ፕሌቶ በእነ ሶቅራጢስ ትምህርት ተምረው ትንሣኤ ሙታን የላቸው። ሰው ከሞተ በኋላ አይነሳም። በግሪክ ፍልስፍና በኦሊምፐስ ተራራ ላይ 11 አማልክት ናቸው የሚመሩት። ንጉሠ ነገሥታቸው ዚውስ ይመራቸዋል፣ ይመራሉ። ወደ ላይ ቀና ብሎ ሕይወት የለም፣ ከመቃብር በላይ ሕይወት የለም። ስለዚህ ዮሐንስ ወንጌል 12 ላይ ምን ትመለከታላችሁ? ኢየሱስን ልናየው እንወዳለን የሚል ትመለከታለች። ኢየሱስን ልናየው እንወዳለን። የግሪክ ሰዎች መጡ። ለምን? ትንሣኤና ሕይወት እኔ ነኝ። ይህን ቃል ደግሞት ትንሣኤና ሕይወት እኔ ነኝ። ለወንድማችን ትንሣኤና ሕይወት ይሆንልን። ለጸሎት ጸሎቱን የምናደርሰው ለወንድማችን ለነፃነትም እንደገና ደግሞ ለራሳችን እና ለሀገራችንም እና ለታመሙ እና ለሞቱ ዘመዶች ሁሉ ነው የምናደርገው። በነፃነት በዚህ ባረፈበት መታሰቢያ እኛም ደግሞ የጸሎት እናደርጋለን። ቅዱስ እግዚአብሔር የሚለውን ሳስብላችሁ በኋላ ቅዱስ እግዚአብሔር የሚለውን 3 ጊዜ እናስብላችኋለን። ከዛ ስብሐት ለአብ ብለን አመስግነን እንጨርሳለን። እነዚህ መብራቶች ሁላችሁም መያዝ ትችላላችሁ። በአሁኑ ተሰጥ ከሆነ መያዝ ትችላላችሁ። አራተኛ ገጽ ሁለታይ ተመስከረ ስማ ወደ ቅዱስ አሐዱ አምላክ በቅድስት ሥላሴ ማሰንከረ ከሰይ ስታ በቅድመ ዛቲ የቅዱስ ቤተክርስቲያን ትይት ስሜ ማርያም ሲሆን አለማልና አበከክዙ ሲባል ከነባርከክዙ ታመነከሰለ ከብዙ ወናስተበቋ ከነሚል ከብዙ ከነል ስም ከቅዱስ ሰግደለ ከወዘለ የሰግድ ሁሉ ወደ ከነ ሁሉ ልሳን አንተ ውእቱ አምላክ አማልክት ወእግዚእ አጋዕዝተ ንጉሥ ነገሥት አምላክ አንተ ለሁሉ ዘሥጋ ወኩሉ ዘነፍስ ወንሴዋ ከነን በከመ መሐረነ ቅዱስ ወልድከ እንዘይል አንተ ወሰሱ ወተሰዩ ከመዘበሉ የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የኃያላን ኃያል የክቡራን ክቡር የቅዱሳን ቅዱስ የሰራዊት ጌታ እግዚአብሔር አምላካችን ሆይ በዚህ ሰዓት እኛ ልጆች ተሰብስበን ልጅህን ወንድማችንን ነፃነትን ቃለ አብን በአገረ ሕይወት በመንግሥተ ሰማያት እንድታኖርልን እኛም ሁላችንን በረድኤት በቸርነት እንዳትለየን ከዚህ በፊት የሚሞቱትን ሁሉ እንድትምርልን እንድታጸድቅልን እዚህ ያለነው ልጆች በጠቅላላ እንማጸናሃለንና በእናትህ አማላጅነት በመላእክት ጥበቃ በቅዱሳን በረከት ለነፍሰ ገብሩ ቃለ አብ ለወንድማችን ነፃነት እንዲሁም ደግሞ ለእኛም ሰላምን፣ ፍቅርን፣ ጸጋ እንድታጎናጽፈን ቅዱስ ፈቃድ ይሁንልን። ቅዱስ እግዚአብሔር ከኔ ቀጥላችሁ ጸልዩ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ ከቅድስት ድንግል ማርያም የተወለድክ አቤቱ አምላካችን ልጅህን ነፃነትን ቃለ አብን በሀገረ ሕይወት በመንግሥተ ሰማያት አውርስልን። እዚህ የተሰበሰብነውን እኛ ሁላችንንም ይቅር እንድትለን ፈቃድህ ይሆንልን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል በዮርዳኖስ በ30 ዘመን በእደ ዮሐንስ የተጠመቀ በቀራንዮ አደባባይ እጆችን ለሕማም ዘርግታ 13ቱን ሕማማተ መስቀል ታግሰ የሾህ አክሊል ደፍተህ በ5 ቅንዋት ተቸንክረ ኃጢአት በደላችን ልትደመስስልን አቤቱ ደምህን ያፈሰስ ሥጋህን የቆረስክ ወደ አንተ የመጣውን ይህንን ወንድማችንን ነፃነትን ቃለ አብን በመንግሥትህ እንድታስብልን እኛንም ይቅር እንድትለን ቅዱስ ፈቃድህ ይሁንልን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ ዘተንሥአ እሙታን አመሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በማናቡ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። አቤቱ አምላካችን ለነፍሰ ገብሩ ቃለ አብ ሀገረ ሕይወት መንግሥተ ሰማያት እንድታወርስልን እኛንም በረድኤት እንዳትለየን የነፃነትን ልጆች
በቁመት በመንፈስ በሀብት በጸጋ በሀብት በጤና እንድታሳድግልን ባለቤቱንም እንድታጽናናልን ዘመድ አዝማዱን ሁሉ ጓደኞቹን ሁሉ እንድታጽናናልን እኛንም ይቅር እንድትለን በረድኤትህ እንዳትለየን እንማጸናሃለን። ሁሉን የምትችል አምላክ ሆይ አልዓዛርን ከመቃብር እንዳወጣኸው ልጅህን ቃለ አብን በቀኝ ከሚቆሙት ቅዱሳን ደምርልን። ለዚሁም እናትህን ቅድስተ ቅዱሳን ድንግል ማርያም አማላጅ አድርገን እንማጸናሃለን። በፊትህ የሚቆም ቅዱስ መልአክ ሚካኤልን እሱን ይዘን እንዲሁም ከእሳት የሚያወጣ ቅዱስ ገብርኤልን ይዘን እንማጸናሃለንና የወንድማችን የቃለ አብን ነፍስ ሀገረ ሕይወት መንግሥተ ሰማያት አውርስልን። በአብርሃም በይስሐቅ በያዕቆብ በነ ሳራ በነ ርብቃ በነ ራሔል መካን አሳርፍልን። እኛንም ይቅር በለን። ቤተሰቦቻችንን ጠብቅልን። ሀገራችንን በዓይነ ምሕረትህ ተመልከትልን። በዚህ ሰዓት በተለያየ አሟሟት የሚሞቱትን የኢትዮጵያ ልጆች በጦርነቱ በረሃቡ በእርስ በርስ ግጭቱ እንዲሁም ደግሞ በእምነታቸው ምክንያት የሚገደሉትን አስከሬናቸው በመንገድ የወደቀውን አቤቱ ሁሉን ማየት የምትችል አንተ እግዚአብሔር ሆይ በረቂቅ ስልጣን ተመልክተ ሰላምህን፣ ፍቅርህን፣ በረትህን እንድትልክልን ቅዱስ ፈቃድህ ይደረግልን። መላውን ዓለም ሁሉ ሰላም አድርግልን። ይልቁንም ዛሬ ወደ አንተ የምንጮኸውን ጩኸት ተቀብለን የወንድማችንን የቃለ አብን የነጻነትን ነፍሱን በቅዱሳን መካን እንድታሳርፍልን እዚህ ያለነው ሁላችን በአንድ ላይ ሆነን የሰማዩ አባታችን ሆይ ብለን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኦ እግዚኦ አይረፍ። ጌታ ሆይ የልጅህን የቃለ አብን ነፍስ በመንግሥተ ሰማያት ዛሬ በገነት አሳርፍልን። በሐልዮ በሌሊት በገቢ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችን ይባርከን። እግዚአብሔር እረኛዬ ነው የሚለውን መዝሙር ከኔ ጋር ተቆማችሁ እንዘምር። እግዚአብሔር እረኛዬ ነው የሚለውን ዘምረን ቀጥሎ ደግሞ እግዚአብሔር እረኛው ነው በሚል ደግሞ እንዘምረዋለን። እግዚአብሔር አምላካችን ነጻነትን የመንግስቱ ዜጋ ያድርግልን፣ ልጆቹን ያሳድግልን። እናንተንም ይህንን ዝግጅት ያዘጋጁትን ሁሉ ብድር ይግባልን፣ ክፉ አይንካችሁላቸው። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኝ። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን እግዚአብሔር እረኛው ነው ይጠብቀዋል።
እግዚአብሔር እረኛው ነው ይጠብቀዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ ነፂን ይመራዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ ነፂን ይመራዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እሱን ይመራዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛ ይሆናችሁ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ከሐዘነ ሥጋ ከሐዘነ ነፍስ ይሰውራችሁ፣ ከሞተ ሥጋ ከሞተ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስ ይስጣችሁ፣ ረድኤተ ሥጋ ረድኤተ ነፍስ ይስጣችሁ፣ ትርሲተ ሥጋ ትርሲተ ነፍስን ይስጣችሁ፣ ወንድማችንን በገነት ያሳርፍልን። ክቡራንና ክቡራት እንግዶቻችን የጸሎቱ ፕሮግራም እዚህ ላይ ያበቃል። ለቤተሰቦቹና ለሙያ አድናቂዎቹ እንዲሁም ለጓደኞቹ መጽናናትን ይስጥ። እሱንም ቸሩ መድኃኔዓለም በሰማይ በአባታችን በቀኙ ያኑረን እንላለን።